ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ ሁሉ መልካም ነው? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ሁላችሁንም ስለምታበረታቱኝ፣ ኮመንት ስለምጽፉልኝ፣ ሀሳባችሁ ስለምታስቀምጡልኝ፣ ሰብስክራይብ ላይክ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። የሀገሬ ልጆች በስደትም በሀገር ውስጥም ያላችሁ ሁላችሁንም አመሰግናለሁ። እግዚአብሔር ይጠብቃችሁ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ከክፉ ሁሉ ይጠብቀን። እንግዲህ ዛሬ ይዤላችሁ የመጣሁት አቤላን ነው። የምር ይሄ ወንድማችን በጣም ነው የሚያሳዝነኝ እና የምር የሆነ ቪዲዮ እስከሚለቁ ድረስ ሰፍ ብዬ ነው የምጠብቀው እና በጣም ነው የሚያሳዝነው። የሆነ የተሰራበት ሴራ የሆነ በቃ እሱ ለእውነት ሲታገል ምናምን በጣም ነው የሚያሳዝነኝ። እንደው የእውነት እንደው እግዚአብሔር አምላክ ተክፉ ነገር ይጠብቀው። እንግዲህ ስለሱ የማታውቁ ሰዎች እኔ በቪዲዮ የምመለከተውን ሳካፍላችሁ እሱ ጋዜጠኛ ነው። ከዛ የሆነች ሴት ከበራቸው ወደ ቤታቸው ከሚያደርስ መንገድ ላይ ተቀምጣ ሕፃን ልጅ ይዛ ትለምናለች። ከዛ እንደዛ ሲያያት ያ ሁሌም እዛ ተቀምጣ ሕፃን ልጅ ይዛ ነው አሉ የምትለምነው እና በጣም አሳዘነችው። እና የሆነ ቀን ብር ሊሰጣት ሲል ብር ተኪሱ አውጥቶ ሊሰጣት ሲል አይ እኔ ብር አልፈልግም እኔ የምፈልገው ስራ እንድታስጀምረኝ ነው፣ ልጄም እያደገ ነው ብላ ስትለው እሱም ግራ ተጋባና ከዛ ቆም አለ እና እሺ እንዴት ነው ሲላት ቤተሰቦች ያሉ ግን ልጄ ከኔ እንዲርቅ አልፈልግም፣ ትምህርትም እንዲማርልኝ እፈልጋለሁ ስትለው ልጅሽ ወደ ቤተሰብሽ አድርሽና ስራ እኔ ጋር ትሰሪያለሽ እንደ እርዳታማ ይሆን ምናምን ሲላት እሷም እሺ ብላ ወደ ቤቱ እሱም ወደ ቤቱ ይወስዳታል። ከዛ ቤት ውስጥ ደግሞ ዘበኛ አለው። ያ ዘበኛው ደግሞ አበበ ይባላል። እችኛዋ ስሟን ቀይራ አለምነሽ ብላ ነው የገባችው። ስሟ ግን ሌላ ነው አሉ። ግን ከኋላቸው ያለው ጣጣ ብዙ ነው። እንግዲህ እንደምንከታተለው ከሆነ ግን በስመ አብ ወልድ፣ ምን አይነት ክፉ ዘመን ላይ ደርሰናል። እግዚአብሔር አምላክ ከክፉ ሰው ይጠብቀን። ማርያምን ግን ለምንድን ነው መልካም ሰው ጥሩ የሚያስብ ሰው አይጠቀምም እዚህ ምድር ላይ? እንደው ፈጣሪ ይጠብቀው ብለው ህይወቱን ለመንጠቅ ይህንን መልካም ሰው ማለት ነው እንደዚህ ተቸገረች ብሎ ከመንገድ ላይ አንስቶ ወደ ቤቱ አስገብቷል። አንድ ቀን እንትን ብሏት አያውቅም አሉ እና በጣም እንደ እህቱ ነው አሉ የሚያያት፣ እንደፈለገች ነው አሉ የምትንቀሳቀሰው ምናምንና በኋላ ላይ ልጅ ትምህርትም የማታ መግባት ትችያለች ምናምን ብሏት ስራም እንደፈለገች ነው የምትሰራው አሉ። ከዛ ለካ እሷና ዘበኛው ይተዋወቃሉ። ለወንጀል ነው ወደዛ የገቡትና እናቴ እሱ ዘበኛውም ብር ተከፍሎት ለእሷም ብር ተከፍሎላት ከ9 ወር ቤቱ ሰርታ ሴራ ዘይደውበት ከተስማምተው ከልጆቹ ጋር ከዘበኛውና እሷ እና የገዛ ጓደኛው አብሮ አደጉ ተስማምተው 3 ሆነው የስራ ባልደረባውም ሆነው አብሮ አደጉን ፍቅረኛ ገለው ቤቱ ውስጥ ጥለዋል። የእሱ ቤት ውስጥ እንግዲህ ቪዲዮ እንደምናየው ነው እና ሌላውን አናውቅም። ፈጣሪ ከክፉ ነገር ይጠብቀን። እንደሚያወሩ ነው እነሱን በጣም ነው የምከታተላቸው ከቅርብ ጊዜም ቢሆን እና እዛ እሱ ጠዋት ሲነሳ
ሬሳውን ቤት ውስጥ ተጥሏል። እሱ ደንግጦ ለፖሊስ ሲደወል ፖሊስ እሱን ያዘው ቤት ውስጥ ስለተገኘ በኋላ ሲጣራ ዘበኛውና ሰራተኛ ነኝ ተብዬዋ ለካ እነሱ እሱን ማሳሰር ነው የሚፈልጉ ከኋላ ሰው አላቸውና የምር በጣም ነው ያሳዘነኝ። እሱ ይሄ ዘበኛው አሉ እናቱ ስትታመማሉ እሱ ተቸገርኩ ሲላሉ ከደሞዙ ራሱ አያስብበትም አሉ። እንዲሆኑ አሉ ብር የሚሰጠው ለእናተ ማሳከቢያ ብሎ በቃ እሱም አሉ ከደሞዙ ላፊ ነው አሉ የሚሰጠው። ለዚህችም ለሰራተኛ ነኝ ብላ ወደ ቤት እንደው መልካምነቱን እንኳ አይተው አይራሩለት። አሳሰሩት እኮ ሬሳውን ቤት ውስጥ ጥላ እና አስታሰረ። ከዛ ደግሞ ታዝሮ ከዛ ሲወጣ በዋስ ሲለቀቅ በዋስ ራሱ ሊያስገድሉት ነው አሉ። እና ቪዲዮን እሱ ራሱ ይለቃል። እና የእነሱ ቪዲዮ የምትከታተሉ ልጆች ታውቃላችሁ፣ ዩቱብ ላይ ያስተላልፋሉ። እና እንደዛ ለሌላ ሰው የሚደርስ ልጅ ለሌላ ሰው የሚረባጥ ወንጀለኛን ለሕግ ሊያቀርብ የተጎዳን ሰው ለመካስ የሚራራጥ ሰው ነፍሰ በላ ነው ተብሎ ሲታሰር የምር በጣም ነው ያሳዘነኝ። የኔ ምስኪን እንደውም መብርሃን ካንተ ጋር ትሆን እንደው እውነታህን ታውጣለች። ከዛ ምን ያደርጋሉ? ዘበኛው ላይ እሷ በነገው ጠፋች፣ አልተገኘችም። የቤት ሰራተኛ አይቶ እሱ ታስሮ በኋላ በዋስ ሲፈታ ይሄ ዘበኛው እሱ ነው የገደለ ብሎ እሱ ላይ ሊመሰክር ብር በልቶ ለምንድን ነው እንደዛ ያደረክ ሲባል እኔ መቶ ስንት 1,500,000 ብር ነው የተከፈለኝ። ለዛ ነው እኔም ተቸግሬ ብር ስለሚያስፈልገኝ ሳገኘው አጋጣሚውን ተጠቀምኩበት። እንዴት ነው የበላህበትን ማዕድ መልሰን የምትረጨው ሲባል ብር ነው እኔ ያስፈልገኝ ነበረ ስላገኘው ተጠቀምኩበት አላለም። እና ግን አቤላ በጣም ነው ያሳዝነኝ። ሉሌ ጓደኛው ነው እሱ በጣም አብሮት እየተፋጋ ነው። በቃ በጣም አብሮት እየተሰቃየ ነው የእሱን እውነት ለማውጣት እና ስንት እናንተ ስማ የሚያስፈራ ማርያምን በስመ አብ። እኔ እነሱ ስከታተል ማለት ነው እንደው ዝግንን የሚል መረጃ ነው የሚለው። ዝግንን እንደው እንደዚህ አይነት ነገር ሀገራችን ውስጥ አለ ወይ እንድትሉ ነው የሚያደርጋችሁ። የምር እነሱ ራሱ ሀገራችን ውስጥ ያልሰማነው እንጂ ያልተሰራ ወንጀል የለም ይላሉ። እውነታቸውን ነው ማርያምን። እኔ እንደው ምን ሆነን ነው የሰው ልጅ እንደዚህ ወደ አውሬነት የተለወጠ ነው? አውሬ እንደው ለሰው መጠንቀቅ የለም። ሰው የሰው ህይወት ጠፋ ብሎ መጨነቅ የለም። ብር ከገኘ በስመ አብ የመጨረሻ ዘመን ላይ ማርያምን። ኧረ ፈጣሪ ማስተዋሉን ይስጠን። እንደው ፈጣሪ በአንድ ጎርፍ ራሱ ያልጨረሰን እንደ ስራችን ቢሆን አንድም ሌሊት አይገባንም። የምር እሱ ግን አኑረናል ሁላችንም እንደ ጥፋታችን አይደለምና ሴቱም ወንዱም ወጣቱም አዛውንት እንደው በቃ እንዳለ ቅል ሆነናል። ውይ ፈጣሪ ምን ኢትዮጵያ እኮ በፊት ስብዕና ያለው ሰው መዋደድ፣ መከባበር፣ ለአንዱ ችግር አንዱ የሚጨነቅበት፣ ለአንዱ ህመም አንዱ የሚታመምለት ነበር እኮ። አሁን እርስ በርስ እናት ለልጁ፣ ልጅ ለእናቱ፣ እንደው ጓደኛ ለጓደኛ፣ ወንድም ለወንድም ተጨካከነ እንዴ! ኧረ በስመ አብ። ነገ ጥለነው ለምንሄድ ነገ ጥለነው ለምንሄድ ነገር ምን ነው እንደዚህ ተጨካከን? እንደው እህቶቼ፣ እንደው ኢትዮጵያም ያላችሁ ከሀገር ውጭም ያላችሁ ራሳችሁን ጠብቁ። ማርያምን በጣም ነው የሚያስፈራው ያለንበት ዘመን። አስባችኋል? ሰራተኛ ነው ነኝ ብላ ቤት ውስጥ ገብታ እሷ ባለ ሀብት ወንጀል ልትሰራ ነው እንጂ እዛ የገባችሁ በብር ተገዝታ። አስባችሁታል? 1 አመት ማለት ነው 9 ወር እንግዲህ ይሄ ዘበኛ ተብዬው መኪና ባለቤት መኪና አለው፣ ሹፌር ቀጥሮ የሚያሰራ አለው ገጠር ላይ። ግን እዚህ ላይ ዘበኛ ሆኖ ተቸገርኩ እናቴ ህመምተኛ ናት እያለ
ከአቤላ ብር እየተቀበለ ነው ወደዛ የሚልከው። ሰው የሚያውቀው ምንም እንደሌለው ነው። እሱ ግን ባለሀብት ለወንጀል ነው እንጂ ድሃ የሆነው። ወይ በስመ አብ ግፍ! እንደው ፈጣሪ በምሕረቱ ያስበን። እንደው ፍቅር እንደው የድሮዋን ኢትዮጵያን ነው የናፈቁኝ ማርያምን፣ ያንን ፍቅሯን፣ ያንን መዓዛውን፣ ሽታዋን፣ እንደው የሰው ፍቅር እንደው አንዱ ለአንዱ ሲጨነቅ፣ አንዱ ለአንዱ ችግር ሲጨነቅ፣ እንደው ያን ፍቅር ነው ማርያምን የጠማኝ። እንደው ማየት መስማት እና እናስገድለዋለን ብሎ ዛሬ ደግሞ ልዑሌ የለቀቀው ቪዲዮ ላይ ልዑሌ እሱን ለመግደል መድኃኒት የሚያጠራቅሙትን ሰዎች የያዘ እና እርሱ ነጌ ነበራሉ እንገለዋለን ያሉ ይዘውት። ኧረ በስመ አብ! ወንጀል በወንጀል ላይ እሱን ለመግደል መድኃኒት አዘጋጅተው እየተቀባበሉ ሳለ ነው ልዑሌ የያዛቸው እና ግማሹ ደግሞ እሱን እንደው ዛሬ እኮ ልዑሌ እየሮጠ ነው ከስራ ባልደረቦቹ ጋር እየሮጠ ወንድሜ እያለ ነው የገባውና ቪዲዮ እዛ ላይ ነው። ሆስፒታል ልክ ሆስፒታል ገብቶ ወንድሜ ወንድሜ እያለ ወደ ሆስፒታሉ ሲገባ ነው የተቋረጠው ቪዲዮ። እንደው ነግቶ ምን ላይ እንደደረሰ ባየው ማርያምን እንዴት እንዳሳዘነኝ። ሁሌም መልካም ሰው አይጠቀምም፣ ክፉ ሰው ነው እዚህ ምድር ላይ የሚዝናናው። እንደው ማርያም እኔ ግን የሆነ የእሱ ህይወት የሆነ ፊልም ነው የሚመስለው። ተጨነቀ፣ ተጠበበ። የምር ሁሉ የሆነ አንዳንድ ጊዜ በንግግር የማትገልጡት ክፋት አለ ታውቃላችሁ። እኔ የምር በስመ አብ አስባችሁታል? እንደዚህ አይነት ነገር እኔ የሆነ አንዳንድ ጊዜ ማለት ነው በስመ ሳትዋለዱ እንዲሁ በቪዲዮ እያያችሁት በቃ አብራችሁ እንደተወለዳችሁ ሰው የሚሰማችሁ ሰው አለ። እና ለአንዳንድ ሰው እኔ የምር ይሄ ልጅ በጣም ነው ያሳዘነኝ። እንደው ፈጣሪ አምላክ ይርዳል። በዛ ላይ ደግሞ ጠምደው የያዙት እንደው ሃይማኖተኛ አይደሉም። በአዳም ልኮን አምላኪ ናቸው። ለምንድን ነው እንደዚህ የምታደርጉ ሲባል ለድርጅታችን ተቀጥረን ነው የምንሰራው፣ ከኛ ጋር የማይሰራውን ሰው እናስወግዳለን ነው እንግዲህ የሚሉት። እሱንም እነሱ ናቸው ጠምደው የያዙት። እንደዚህም አሳልፈው እየሰጠ ያለው አብሮ አደጉም አለበት አሉ። የራሳቸው ቪዲዮ ላይ ነው ያየሁት እና ልዑልም አቤልም እየለቀቁ ያሉት ቪዲዮ ላይ የምትከታተሉ ልጆች ታውቃላችሁ። እንግዲህ የምር ግን ለምንድን ነው የጠቀማችሁ ሰው መልካም ነገር ያደረጋችሁለት ለሱ ብላችሁ የተጨነቃችሁለት እንደው በቃ ለሱ ጥሩ ነገር የምትመኙለት ሰው ቀባሪያችሁ ይሆናል። ክፉ የመጀመሪያ የሚፈጽምባችሁ እሱ ይሆናል። ለምን እንደሆነ አላውቅም። የምር እንደው አቤላዬ ፈጣሪ ይጠብቀህ፣ እንደው መልካሙን ዜና ያሰማን። እንግዲህ ጸሎት አድርጉለት። የምር መልካም ወንድማችን ነው፣ ጀግና የሀገራችን ልጅ አንበሳ ነው። በቃ ስንቱን አንበረከከ፣ ስንቱን ክፉ ሰው፣ ስንቱን ክፋቱን አጋለጠበት እና የምር ፈጣሪ ይጠብቃችሁ። እንዳንተ አይነት ሰው ለሀገራችን ያስፈልጋል። ክፉ አይንካ። እንግዲህ ዛሬ ካልጎዱት እንግዲህ ጓደኛው ደርሶለታል መሰለኝ፣ ቪዲዮ ተቋረጠ እዛ ላይ። እንደው ፈጣሪ ይጠብቀ፣ በያለህበት መብርሃን ትከልል በዘርፋፋ ቀሚሷ እና ይሄንን ነበረ ይዤላችሁ የመጣሁት። መልካም ቀን ይሆንላችሁ። ወዳችኋለሁ። አመሰግናለሁ አብራችሁ ስለቆያችሁ። ባይ። መልካም ቀን። ወዳችኋለሁ።